ያለሱ ምንም ነገር የለንም በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው እኛ ያለ አዶናይ ማንንም የለም ይሄንን አካውንት ላይክ ሼር ኮፒ ሊንክ አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌደራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማይነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት ያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን ያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በአንድ ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ አይነት ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከመቼ ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ አዶናይ እስር ቤት ገብቷል። ትላንት ጀምሮ ከሱ ጋር ነው የምበላው፣ ከሱ ጋር ነው የምጠጣው። ዛሬ ያጠፋው ጥፋት ካለ በሱስ ምክንያት ነው የምለምነው በእግዚአብሔር። አዶናይ ችግር የለም አይዞህ፣ ይሄ ሁሉ ለበጎ ነው ያልፋ፣ ችግር የለም አዶናይ የሚባል እስር ቤት ገብቷል። አዶናይ እስር ቤት ከገባ አንድ ቀን ቆይቷል። በቃ አዶናይ በእስር ቤት ገብቷል እና ያለሱ ምንም እራት አይችልም። ምግብ ከሱ ጋር ነው ያለው፣ ምንም በቃ ሁሉ ነገር ከሱ ጋር ነው፣ ከደም ከሱ ጋር ነው የሚኖረው። ያለሱ ምንም ነገር አይችልም። ይቅርታ አድርጉ፣ ይቅር በሉን። እሱ የሰራው ጥፋት አለ፣ ይቅር በሉን። ኢትዮጵያ ሁላችን ነው ይቅርታ የምንጠይቀው፣ ይቅር በሉን። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንንም የለንም። በቃ የኢትዮጵያ ህዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንንም የለም። ይሄንን አካውንት ላይክ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ለኢትዮጵያ ህዝብ አድርሱልኝ። ማንንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ሙሳ ቁርስና በርተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን እንግዲህ በምታዩት መልኩ ህፃናቱ የደም እንባ እያለቀሱ ይገኛሉ። ያለሱ ማንም የለንም ሲሉ ህዝብን ተማጽነዋል። እባካችሁ ድረሱልኝ ይላል እሱም በእስር ቤት ሆኖ የኢትዮጵያ ህዝብ። ስለዚህ እስር እናንተስ ምን ታስባላችሁ?
እስኪ ውድ ተመልካቾቻችን ሀሳብ አስተያየታችሁን ስጡን። ስለዚህ እስር ምን ታስባላችሁ? 5 ዓመት ይፈረድበት ይሆን ወይስ 10 ዓመት ወይስ ከዚያ በላይ? በዚህን ያህል ሰውን በረዳ ሰውን በጠቀመ ለምን እስር ቤት እንደገባ ወይስ እንዴት ነው? እጁ ከመንግስት ጋር የሆነ ግንኙነት ይኖርበት ይሆን? ይህ ያልታወቀ መረጃ ነው። يدفوا زادي يدفوا زحاوي غسلي كنادو يدفوا زادي زعمبا كندي جاكانو ديانا ركبا تفتا يا مرتنا تبينات كندي داخل فينا تمعي الشداد كناكوا حسن زعات سويت እናም ይህ ደግ በአጭር ጊዜ ውስጥ የሰው ልብ ውስጥ የገባ ሰው እንዴት በምን ምክንያት በዚህ ልክ ባልታወቀ ምክንያት እስር ቤት ሊገባ ቻለ? ወይስ ምን እናስብ? እኛስ ምን እንጠርጥር? እስኪ ቤተሰቦቻችን ያላችሁን አስተሳሰብ አስተያየት በኮሜንት ላይ ግለጹልን። እናንተስ ስለዚህ እስር ምን ታስባላችሁ?